ኪንግ ቮን በጭራቅ ታሪክ ውስጥ እጅግ ዝነኛ ከሆኑ ተኳሾች አንዱ ነው። ቮን ሀብትና ዝናን ሳያገኝ በፊት በቺካጎ ውስጥ የወዳት የነበረች አንዲት ሴት ነበረች። እሷም ዋነኛ ጠላቱ ኬአይ ነበረች። አሁን የቺካጎ ፖሊስ ቮን ለኬአይ ግድያ ዋነኛ ተጠርጣሪ እንደነበር በይፋ አስታውቋል። እስቲ ይህንን አስገራሚ ግንኙነት በጥልቀት እንመረምር። ኪንግ ቮን ያደገው በቺካጎ የኪላ ዋርድ አካባቢ ቢሆንም በኋላ ግን ስሙ ወደሚገነናው ኦ ብሎክ ተዛውሯል። አባቱ አዳ ፓርክ ሲልክ በየጊዜው እስር ቤት ይገባ ስለነበር በሕይወቱ ውስጥ ብዙም አልነበረም። በመጨረሻም ራፐሩ ገና የ11 ዓመት ልጅ እያለ ተገደለ። በ16 ዓመቱ ቮን ለመጀመሪያ ጊዜ እስር ቤት ገባ። ከዚያም በ2020 መገባጃ ላይ እስከ ተገደለበት ጊዜ ድረስ ለሚቀጥሉት 10 ዓመታት በእስርና በነጻነት መካከል ሲመላለስ ቆይቷል። ቮን የቢዲስ አባል ሲሆን እንደ ቺፍ ኪፍና ሊል ደርክ ካሉ ራፐሮች ጋር ኦ ብሎክን ወክሎ ይንቀሳቀስ ነበር። ኦ ብሎክ ስሙን ያገኘው በ2011 ኦዲ ፔሪ የተባለ የተከበረ የቢዲስ አባል ከተገደለ በኋላ ነው። ለኦዲ ሞት ተጠያቂ ናት ተብላ የምትታማው ጋኪራ ባርነስ ወይም ኬአይ ነበረች። ኬአይ በቺካጎ ውስጥ እጅግ ከሚፈሩት የወንበዴ ቡድን አባላት አንዷ ለመሆን የበቃች ታዳጊ ነበረች። ነገር ግን በደቡብ በኩል በሞትና በአመፅ መካከል ስላደገች ከአካባቢዋ ጋር በፍጥነት ተላመደች። አባቱ ገና የ1 ዓመት ልጅ እያለች የተገደለ ሲሆን በ10ዎቹ ዕድሜ ውስጥ እያለች ከአካባቢው ጂዲስ ጋር መዋል ጀመረች። ከነዚህም አንዱ ቱካ ነበር። ሾንዴል ግሪጎሪ ወይም ቱካ በ2011 የተገደለ የ15 ዓመት ታዳጊ ነበር። ልክ እንደ ኦዲ ፔሪ ሁሉ ቱካ ከሞተ በኋላ የሴንት ላውረንስ አካባቢ በሱ መታሰቢያነት ቱካቪል ተብሎ ተሰየመ። ኬአይ ከቱካ ጋር የቅርብ ጓደኞች ነበሩ። የሱ ሞት ነው እሷን ወደ ጨካኝነት ሳቬጅ እንድትለወጥ ከገፋፋት ነገሮች አንዱ። ቱካ የተገደለው በቢዲ አባላት ነበር። ከሞተ በኋላም እንደ ቺፍ ኪፍ እና ኪንግ ቮን ያሉ የኦ ብሎክ ራፐሮች በሙዚቃዎቻቸው ውስጥ እሱን ማናነቅ ጀመሩ። የእነሱ የማያቋርጥ ስድብ በኦ ብሎክ እና በኤስቲኤል መካከል ያለውን ግጭት አባባሰው። ይህም በኬአይ እና በኪንግ ቮን መካከል ያለው ጠብ እንዲጀመር ምክንያት ሆነ። ቱካ ከሞተ በኋላ ኬአይ ወደ ጎዳናው ሕይወት ተሳበች። እንደ ወሬው ከሆነ በቱካ የልደት ቀን ከኤፍቢጂ ቡታ ጋር ጠላቶቻቸውን ፍለጋ እየዞሩ ሳለ ኦዲ ፔሪን አግኝተውት ከብስክሌቱ ላይ በጥይት መቱት። ኦዲ በኋላ ላይ ኦ ብሎክ ለሚሆነው ለቢዲ ቡድን ወይም ዋይክ ሲቲ አባል ነበር። መጀመሪያ ላይ አንዲት ታዳጊ ሴት ልጅ በቺካጎ ካሉት በጣም ጨካኝ የወንበዴ ቡድኖች የአንዱን ከፍተኛ አባል ገደለች ብሎ ማመን ይፈልግ አልነበረም። ነገር ግን በጎዳናው ላይ ያላት ስም እያደገ ሲመጣ ኬአይ በቺካጎ ታሪክ ውስጥ ካሉት በጣም ጨካኝ ገዳዩት አንዷ መሆኗን ለመቀበል ተገደዱ። ኬአይ ጠላቶቿን ብቻ ሳይሆን ሌላ ሴትም ብትሆን ምታናንቃትን ማንኛውም ሰው ታሳደድ ነበር። ቲሮይ የተባለ የተከበረ የኦ ብሎክ አባል የአጎት ልጅ ላይ በአንድ ወቅት ተኩሳ ነበር ይባላል። የአጎቷ ልጅ ኬአይ ላይ ብትመሰክርም ኬአይ ግን ጉዳዩን አሸንፋ ወጣች። በተጨማሪም ኬአይ ስራዋ በጎዳናው ላይ ብቻ አልነበረም። በማህበራዊ ሚዲያ ላይ ስለምታደርገው ነገር መፎከር ትወድ ነበር። ለምሳሌ በትዊተር ገጿ ላይ ኦዴ ለልምምድ ኢላማ ስለሆንክ አመሰግናለሁ ሎል #STL በማለት ትጽፍ ነበር። ከኪንግ ቮን ጋር ያላት ግንኙነት የጀመረው እዚህ ላይ ነበር። ምንም እንኳ ቮን እና ኬአይ በቴክኒክ ጠላቶች ቢሆኑም እስከ ማሽቃቦት የሚደርስ የጋራ መከባበር ነበራቸው። ስለ ኬአይ ሕይወት በተዘጋጀ አንድ ዘጋቢ ፊልም ላይ ቮን በዚያን ጊዜ ኬአይ ላይ ፍቅር እንደነበረው በኋላ ላይ ያምን ነበር። ነገር ግን እንደ ጠላት መከባበራቸው ሰላም ናቸው ማለት አይደለም። በመካከላቸው መሳሳብ ቢኖርም አሁንም መራር ተቀናቃኞች ነበሩ። አንዳቸው ሌላውን ሳያስቡት ላኪንግ ቢያገኛቸው እርምጃ መውሰዳቸው የማይቀር ነበር። ስለዚህ ሁልጊዜ እንግዳ ግንኙነት ነበራቸው። በአንድ ደቂቃ ሊገዳደሉ ይዛታሉ፣ በሚከተለው ደቂቃ ደግሞ ማሽቃበጥ ይጀምራሉ። ለምሳሌ ቮን በአንድ ወቅት ኪራ ስልክ ላይ ድምጿ ሴክሲ ነው ብሎ በትዊተር ጽፎ ነበር። ደግሞም እንደምን አደርሽ ሚስቴ ዋይፊ ብሎ በትዊተር ልኮላታል። እሷም ሎል አስቀኝነህ ምን አዲስ ነገር አለ ጁድ ብላ መልሳለች። ስለዚህ ጠላቶች ቢሆኑም በመካከላቸው ያለው ነገር ሁሉ ጦርነት ብቻ አልነበረም። ነገር ግን ንግግራቸው ሁልጊዜ የፍቅር አልነበረም። አንድ ጊዜ ኬአይ ስለ ኦዲ ሞት በትዊተር ስትጽፍ ቮን ባቡር ውስጥ ደብድቧት ስለነበረው ክስተት አስታወሳት። በትዊተር መልእክቱ ላይ ቮን ኬአይን በባቡር ውስጥ ብቻዋን አግኝቶ እንደደበዳት አምኗል። ስለዚህ ቮን በእሷ ላይ ፍቅር ቢኖረውም ጠላቶች መሆናቸውንና እሷ የእሱን የቅርብ ጓደኛ መግደሏን እንዲረሳ አያደርገውም። ከዚህ በኋላ ቮን በአንድ የአካባቢው መደብር ውስጥ ኬአይን ፈለጋ ሄዶ ነበር ይባላል። ጓደኞቿ ወደ መደብሩ እንዳይገባ ከለከሉት። ቮንም ሁኔታውን በትዊተር ገለጸው። ጊዜ እያለፈ ሲሄድ ግንኙነታቸው ወደ ዛቻ ተቀየረ። በ2012 ኬአይ እንዲህ ስትል ጽፋ ነበር። ከ2 ዓመት በፊት መንታዬ አጥፋይ ብቡታ ሲደበድበህ ሞኝ ጉፊ ነበርክ። አሁን ግን ተኳሽ ድሪሊንግ ሆንክ ትንሹ ዴይቮን። ይህ በግልጽ ቮንን አስቆጣውና ከዚያ በኋላ በትዊተር ጦርነት ውስጥ ገቡ። በዚያን ጊዜ ቮን ከሌላው የኬአይ የቅርብ ጓደኛ ከኤፍቢጂ ወስኪ ጋር ጠብ ጀመረ።
ወስኪ በኦብሎክ ያደገ ነገር ግን ሪዚ የተባለ የቢዲ አባል ከገደለ በኋላ ወደ ሴንት ሎረንስ የተዛወረ ሌላ ወንበዴ ነበር። ከዓመታት በኋላ ወስኪ ለኪንግ ቮን የቅርብ ጓደኛ የሆነውን ፓቱን የተባለ የኦብሎክ አባል በመግደል ተከሰሰ። ስለዚህ ቮን የወስኪ የአጎት ልጅ የሆነውን ሞዴል የተባለውን ሰው በመግደል ተበቀለ። ወስኪ የኦብሎክ ከፍተኛ ጠላት ሆነ። እሱና ቮን እርስ በርስ መራር ጥላቻ አዳበሩ። ኬአይም ጣልቃ ገባች። በዚህ ክርክር ወቅት ቮን በርካታ ሰዎችን መግደሉን በዲዝ እንዳሉት አምኖ ለወስኪና ለኬአይ የሚጫወቱበት ሰው እንዳልሆነ ነገራቸው። ነገር ግን ከባድ ነገር ከመከሰቱ በፊት ቮን በማልኮም ስተኪ ግድያ ተጠርጥሮ ታሰረ። የሚቀጥሉትን 2 ዓመታትም ጉዳዩን ለመከላከል በእስር አሳለፈ። ቮን ማልኮም ስተኪን የገደለው በአንድ የቤት ውስጥ ግብዣ ላይ በክፉ ዓይን ስላየሆነ ይባላል። ቮን ከግብዣው ወጥቶ የወስኪ ወንድም የሆነውን ቢግ ማይክ የተባለ የቢዲ ኦብሎክ አባልን እርዳታ ጠየቀ። እሱና ቮን ወደ ግብዣው ተመልሰው በራንዳ ላይ ከጓደኞቹ ጋር ተቀምጦ በነበረው ስተኪ ላይ ተኮሱ። ስተኪ ሲሞት ሌሎች 2 ሰዎች ቆሰሉ። በፖሊስ ምርመራ ወቅት ቢግ ማይክ ቅጣቱ እንዲቀልለት በቮን ላይ መሰከረ። ነገር ግን በመጨረሻው ሰዓት ከቢዲስ በቀል ፈርቶ ምስክርነቱን ሰረዘውና ለሁሉም ነገር ራሱን አሳልፎለት ሌላ ምስክር በማኖረውና ቮንን ለመክሰስ በቂ ማስረጃ በማኖረው ቮን እንዲፈታ ተደረገ። ቢግ ማይክ ግን የ28 ዓመት እስራት ተፈረደበት። ቮን ከእስር በተፈታበት ቀን ኬአይ ለጻፈችው ትዊተር ምን አዲስ ነገር አለ ናፍቅሽ ነበር በማለት መለሰላት። ነገር ግን ግንኙነታቸው በፍጥነት ከማሽቃበጥ ወደ ጠብ ተመለሰ። ኬአይ እዚያ እስር ቤት ሆነህ ጓደኛህን ማጣት ምን እንደሚሰማህ ንገረኝ በማለት ጻፈች። ቮንም እና ሞዴል እንዲሁም ሬስት ኢን ፒስ ፒክራክ በማለት መለሰላት። ይህም ውጤቱ እኩል መሆኑን እያንዳንዳቸው 2 የቅርብ ጓደኛ እንደገደሉ ለማስታወስ ነበር። ከዚያ በኋላ አስፈሪ የትዊተር ጦርነት ውስጥ ገቡ። ስለዚህ ያለፈው ስሜታቸው ምንም ይሁን ምን አንዳቸው መጥፋት ነበረባቸው። ኤፕሪል 11 ቀን በ2014 ኬአይ እና ኤፍቢጂ ቡታ ወደ ውስኪ ቤት እየሄዱ ነበር። ምሽት 12:30 አካባቢ ኬአይ ያለችበትን ቦታ በትዊተር ለቀቀች። ይህም በቮንና በሌሎች ታየ። ስለዚህ ቮን ከቢግ ኤ ቲሮይ እና ቦስ ማኒ ጋር በመሆን ከኦብሎክ ወጡ። ወዲያውኑም ቡታንና ኬአይን አገኟቸው። ይህ ለጄማኒ እና ለኦዲ በቀል ለመውሰድ ትክክለኛው አጋጣሚ ነበር። ልክ እንዳዩአቸው ተኩስ ከፈቱ። ኤፍቢጂ ቡታ አመለጠ። ኬአይ ግን ብዙ ጊዜ ተመታችና በደረሰባት ጉዳት ሞተች። ምንም እንኳ ለዓመታት ቮን ኬአይን እንደገደለ በጎዳናው ላይ ቢወራም ፖሊስ ግን ለማረጋገጥ በቂ ማስረጃ አልነበረውም። ነገር ግን ከዓመታት በኋላ የቺካጎ ፖሊስ ሰነዶች ለሕዝብ ይፋ ሲሆኑ ቮን ለሞቷ ዋነኛ ተጠርጣሪ እንደነበር አመልክተዋል። እንደ ሰነዶቹ ከሆነ ቮን ለግድያው ቀን 2 የተለያዩ ምክንያቶችን አቅርቧል። እንዲሁም የውሸት መመርመሪያ ፖሊግራፍ ለመውሰድ ተስማምቶ ነበር። ነገር ግን ምክንያቶቹ በግድያው ወቅት ቮን የት እንደነበረ በትክክል ባያረጋግጡም እና ተስማምቶ የነበረውን የውሸት መመርመሪያ ፈተና ባይወስዱም በቂ ማስረጃ ባለመኖሩ አቃቤ ሕግ ክስ ለመመስረት ፈቃደኛ አልሆነም። ስለዚህ አንድ ሰው አንዱን ጥንታዊ የቺካጎ የጎዳና ወሬ ለማረጋገጥ ሰነዶቹን አወጣ። ቮን ዋነኛ ጠላቱና ኬአይ ሞት ውስጥ እጁ እንዳለበት ተረጋገጠ። የኬአይ እና የኪንግ ቮን ታሪክ በሺካጎ ጎዳናዎች ላይ የተጻፈ ደም አፋሳሽ ድራማ ነው። በፍቅርና በጥላቻ በክብርና በበቀል መካከል የነበረው ይህ ግንኙነት በሞት ቢጠናቀቅም ዛሬም ድረስ በጎዳናው ላይ መነጋገሪያ ሆኖ ቀጥሏል። የሰው ልጅ ጥላቻ ከፍቅሩ ሲበልጥ ውጤቱ እንዲህ ያለ አሳዛኝ ታሪክ ይሆናል። እናንተስ ምን ትላላችሁ? ኪንግ ቮን በእውነት ኬአይን ይወዳት ነበር ወይስ ለመግደል እንዲመቸው እያታለላት ነው? ሐሳባችሁን በኮሜንት መስጫው ላይ አጋሩ። ይህ ታሪክ ትምህርት ሰጥቷችኋል ብዬ አስባለሁ። ለደከምንበት ትርጉም እና ዝግጅት ላይ ላይክ በማድረግ አበረታቱ። እንዲህ ያሉ እውነተኛና ልብ አንጠልጣይ ታሪኮችን በየቀኑ ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪኩን ለጓደኞቻችሁም ሼር በማድረግ አጋሩ። ያስታውሱ፣ ጥላቻና በቀል መጨረሻቸው ሁልጊዜም ጥፋት ነው። በያላችሁበት ሰላም ሁኑ። በቀጣዩ ሌላ አስገራሚ ታሪክ እስክንገናኝ ድረስ ቸር ሰንብቱ። ሰላም።